ሰላም የሀገሬ ልጆች፣ ዛሬ በስሙሳ እንሰራለን ማለት ነው። ከዛ በፊት ሲረም እንሰራለን። ትንሽ ስኳር አድርገን ሲሞሊና እናደርጋለን። በዚህ ብርጭቆ 2 ነው የምናደርገው። ከዛ የኮኮናት ፓውደር ነው ጁስ እንደሚባለው ማለት ነው፣ ግማሽ ብርጭቆ እናደርግበታለን። ከዛ ቫኒላ 2 ማንኪያ፣ ከዛ ቤኪንግ ፓውደር 1 ማንኪያ ከግማሽ፣ ከዛ ማለት እናደባለቀዋለን ማለት ነው። እሱን ካደባለቅነው በኋላ ግማሽ ብርጭቆ የሚያክል በጣም ያልሞቀ ለብ ያለ ካረግን በኋላ እናረግበታለን። በደንብ አድርገን እናሸዋለን ማለት ነው። ከዛ ኮንደል ሚልክ ሙሉን አንዷን ሙሉ እናረግበታለን ማለት ነው። ከዛ እሱን ካረግን በኋላ በደንብ አድርገን እናሸዋለን። ምክንያቱም ሲሞሊናው እንዳይደርቅ። ከዛ ትንሽዬ ቅቤ እንጨምርበታለን፣ ትንሽዬ ብቻ። ከዛ ፒራክስ ወይም ደግሞ የብርጭቆ ፍሮን ውስጥ የሚገባው እሱ ላይ በደንብ ካሸነው በኋላ እናረጋለን ማለት ነው። ምክንያቱም ሲሞሊናው ደረቅ የማለት ባህሪ ስላለው። ከዛ ያው እኔ አላቀጥነውም፣ ብዙ ጊዜ እንደዚህ ነው የምሰራው። ከዛ እንዲህ ካረግን ማለት ቅርጽና ሲይዘውና ከታች ብቻ ለ10 ደቂቃ ወይም ደግሞ እስኪበስል ድረስ ቼክ አድርገን ነው እናየዋለን ማለት ነው። ከታች ብቻ ከላይ። ከዛ እንዲህ ከቆረጥነው በኋላ ከላይ እንከፍትበታለን፣ እሱንም ለ10 ደቂቃ። ከዛ ሲበስል ልክ በዚህ መልኩ ቆርጠን እናወጣለን። ቅድም የሰራነው ሲራ ከላይ እናፈስበታለን ማለት ነው። መልካም ቀን። አመሰግናለሁ።